ደምሩኝ እያለች ነገር ማለት እንግዲህ ያስባችሁታል። ደምሯት ከቻላችሁ ደምሯት። እኔ እንዳልገባችሁ ምንም እንዳሳየ ፈቃደኛ ድረስ ዝግ ነው ኮሜንቱ በሌላ እያየው ስለምመልሰው ደምሯት። ግርማነሽን ደምሯት። ሰላም ውዴ እንደት ነሽ አንቺ? ቤተሰብ ነሽ? ወርቅነሽ ወይንሸት ሰላም ውዴ አመሰግንሻለሁ። ላይካላችሁ ቴንኪው ኑልልኝ። ማለት ግርማነሽን ደምሩኝ እያለች ነው በየቦታ እየሄደች ነው። ቤተሰብ ካለሽ ያጅ እና ወድሻለሁ እኔ ቆንጆ። ሰላምሽ ይብዛ፣ እድሜና ጤና ፈጣሪ ይስጥሽ። ዘውድዬ እሺ እናቴ ችግር 10 ደቂቃ ከከፈሽ በኋላ ማለት ነው ዝጊው። ሌላ ጋርም ትሄጃለሽ። 10 ደቂቃ በቂ ነው። እሺ ውዴ አመሰግንሻለሁ። ጌታ ይባርክሽ። እኔም ቤትሽ መጥቼ ቁጭ እንድል ጌታ ፍቃድ ይሁን። እሺ እናቴ ቴንኪው። ችግር የለም። አንቺ ብቻ ኖሪልኝ። ያው ቀሪም ትርፍ ነው። አንቺ ብቻ ኖሪልኝ እናት። እሺ ቴንኪው ሀቢብቲ። ያኛው ስልክ የሚቀኛው ነው ኮሜንት ባያሳይም እንኳን ጌታን ደግሞ አመሰግናለሁ። ሌላ ስልክ ስላለኝ አየሁት። ምን ሆን ነበር ያ ይሄ ስልክ ባይኖር ማለት ኮሜንት ካላሳይ በጣም ነው የማመሰግንሽ እኔ ቆንጆ። ትንሽ 10 ደቂቃ ካፍታሽ ስላሽን ስለ እኔም እየሰራሁ ነው የሚያወራው እናቴ። ይሄ የነገ እንጀራ ነው። የዛሬ እንጀራ መዝጋት የለብንም ለነገ ብለን ማለት ነው። ዛሬም ከበላን ነው ነገ የምንደርሰው። እሺ እናቴ እኔም ስራ እየሰራሁ እየመጣሁ እያየሁ ነው እንጂ ለቁጭ ብያለሁ ለካሱ ጋር። እሺ እናቴ አመሰግንሻለሁ። ሰላማችሁ ይብዛልኝ። ላይክ አድርጉ እንደ ወድዬ ግርማነሽ ላይክ አድርግ። ግርማነሽ አንቺ ዝም ብለሽ ደምር አትበይ። ላይክ አድርጉ። ላይክ ሳታረጊ ብዙ ሰፖርት ሳታረጊ ደምሩ። ቀቡኝ ኖ አይሰራም ይሄ። ማንም ቤት ስትሄጂ ላይክ አድርገሽ አበረታተሽ አይዟችሁ በርቱ ብለሽ ከዛ በኋላ አንቺ ሳትይ ለራሳችን ብለን የምንደምረው። ስለዚህ ቤቱን ላይክ አድርጉ። አላደረግሽም አንቺ ቅድም ሳታረጊ ነው ያወጣሽው። እኔ እንትን ካወጣኝ ለምን መጀመር ብቻ ምን ዋጋ አለ? ቤተሰብ ፖስት ታደርጋለሽ። ሰላም እንዴት ነሽ? እኔ ቆንጆ ይኸውልሽ እንደገቡ ላይክ የሚያደርጉ ሰዎች ደስ ሲሉ ጌታ ይቺ ግርማ ገብታለች፣ ግን አንዴ ማላረግች። ቴንኪው ሀቢብቲ እንዴት ነሽልኝ? ሰላማቸው ዘውዶች መጥልኝ እንግዶች ጌታ ይባረክ። የኔ እናቶች እንዴት ናቸው? አመሰግናቸዋለሁ። ወይኔ እንዴት አድርጌ ሊቀቡ ኮሜንቱን አላሳየ ነው። ቤተሰብ ላደረጋችሁ ነበር ግን እንዴት አድርጌ ኮሜንቱ ምንም አያሳይም። ላይ በሌላ ስልክ እያየሁ ነው። እኔ አባቴ እንዳትቀየሙኝ እሺ። አልቀባሽም ብላችሁ ጌታን እንዳትቀየሙ። ቴንኪው አብርቲ አመሰግንሻለሁ። ቆንጆ